ብዙ ጊዜ ደንበኞች የሚጠይቁኝን ጥያቄ ዛሬ ልመልስ ነው የመጣሁት። እንዴት ነው የሪል ስቴት ፕራይስ የሚወጣው ነው። የመጀመሪያው ሎኬሽን ነው። ሎኬሽን የምንልበት ምክንያት ዲፔንድ ያደርጋል። ፕራይም ሎኬሽን ነው፣ ሬዚደንሻል ነው። እሱም በሌላ ቪዲዮ ኤክስፕሌን አደርጋለሁ። ሁለተኛው ነገር ደግሞ አሚኒቲስ ነው። አሚኒቲስ ማለት አፓርትመንት ሊሆን ይችላል፣ ኮምፓውንድ ቪላ ቤቶች ሊሆኑ ይችላሉ። እዛ አክሰስ የሚያደርጉት ኢዝሊ ላይክ እንደ ስዊሚንግ ፑል ሊሆን ይችላል፣ ከርሰ ምድር ውሃ፣ ሴኩሪቲ ካሜራ፣ ፊውቸሮች ማለት ነው። የራሱ የሆነ ቫልዩ አለው ማለት ነው። ሌላኛው ደግሞ ፕሮፐርቲ ታይፕ ነው። የፕሮፐርቲው አይነት ታውን ሃውስ ነው፣ አፓርትመንት ነው፣ ቪላ ነው ወይንም ስታንዳሎን ሃውስ ነው የሚለውን ነገር እሱም ታይፑ ዲፈር ያደርገዋል ማለት ነው ፕራይስ። አራተኛው ደግሞ ኮንስትራክሽን ኮስት ነው። ኮንስትራክሽን ኮስት ደግሞ እንከፋፍለዋለን። ስትራክቸራል አለ፣ አርኪቴክቸራል አለ፣ ማቴሪያል አለ፣ ሌበር ኮስት አለ ማለት ነው። እነዚህ አራቱ ነጥቦች ናቸው። የተለያየ የሪል ስቴት ጥያቄ ካላችሁ እታች ባለው ኮሜንት ላይ አስቀምጡልኝ። አመሰግናለሁ። መልካም ቀን።